ስሙ ቃል ይባላል ነው እንጂ ቃል ስሙ ነው አይደለም። ኖ ስሙም በለው ግን ብቻ አካላዊ እንደሆነ ግልጽ ነው። በእግዚአብሔር ዘንድ የነበረ አካል ነው፣ አካል አይደለም። ቃልም በእግዚአብሔር ዘንድ ነበረ ማለት ነው። ይኸውልህ አዎ ቃል ነበረ፣ ቃል ነበረ። ቃልማ ነበረ። ቃል ስለነበረ እኮ ነው በቃል አማካኝነት ፍጥረታቶች የተፈጠሩት። ግን ይሄ ቃል 2 ፐርሰን ሆኖ አይቆጠርም። አንደኛው ቃል አስገኝ፣ አንደኛው ደግሞ ቃል ተገኝ ሆኖ አይቆጠርም። ላይ ያለውን እውነታ እየተቃወምክ ነው። ግን መጽሐፍ ቅዱስ ላይ ያለውን እውነታ አይደለም። እኔ እንትን ዶክተር ይሄ አይዲዮሎጂያችን የተገነባበት ትምህርት ወደ ፊሎሶፊ አንዴ ይበቃናል። ያልተባለ ነገር እየሆነ ስለሆነ ያለው እዚህ ጋር ለማድረግ ነው። ምናልባት እኔ ሀሳብ ቀድሜ ስለመጣው ከአንተ በፊትም ችግር ትሰጣለህ። ማስተካከል ያለበትን ልናገር ነው ትሰጣለህ። ከዛ እንደ መመሪያ ሀሳቡ ይሰጣል። ጀስት እኔ ማስተካከያ ነው። ቃልን አስገኘ ብለን አላልንም እኛ። እንደዛ ብለን ከሆነ ጉድ አይዲያ ከየት እንደሰማው ምናልባት ማስረጃ ብሰጥ ቃልን አስገኘ የሚል ማለት ነው። እሱን ስለተናገርክ ቃልም ማስገኛ አላልኩኝም። ቃል ከአብ ነው የሚወጣው፣ ቃል ከአብ ነው የሚወጣው ብለን ነው የምናምነው እያልኩ እየጠየኩት ነበር። እንማማር ቃል ራሱ መለኮት ነው አልከን። ለምሳሌ ኖርማል ራንደም ንግግር ሳይሆን ቃል ራሱ መለኮት ነው አልከን። ቃል መለኮት ነው። ከአብ የተለየ ነው ወይንስ ራሱ አብ ነው? ከአብ ውስጥ የሚወጣ ነው። አብ ነው አስገኘው። ቃል ተገኘ። ከአብ ውስጥ የሚወጣ ልክ እንደ አብ መለኮት የሆነ ቃል የሚባል መለኮት የሆነ አካል አለ ማለት ነው። ከአብ የተለየ ቃል ግን የሚወጣ ነው። የተለየ አይደለም። በአካል እናንተ ክርስቲያኒቲ ለየው እንጂ የተለየ አይደለም። ራሱ ነው አብ ነው ማለት ነው። እንዳንተ ራሱ አብ ነውም አይደለም። ቃልን ፐርሰን አድርገህ እኔነት መስጠት ትክክል አይደለም። አድምጠኝ መጀመሪያ በደንብ ያዝልኝ። ፐርሰንም ላይሆን ይችላል። ቃልን እኔነት ከሰጠው ወደ 2 ይሄዳል፣ ከዛ ወደ 3 ይሄዳል። ፐርሰን መሆን አይጠበቅበትም። ቆይ ለዚህኛው አርጊመንት በቂ ስለሆነ ማለት ነው። አብ ያልሆነ መለኮት የሆነ ማለት ነው። በደንብ ያዝልኝ። አብ መለኮት ነው። አዎ ልክ እንደ አብ መለኮት የሆነ ቃል የሚባልም ደግሞ አለ። ነገር ግን እሱን አብን አይደለም። በደንብ ያዝልኝ። 2 መለኮት ይሆናል። ፐርሰን ነው አይደለም፣ ችግር የለው። ከዛ በፊት ግን አብን ያልሆነ ራሱን ይቻል ሌላ ልክ እንደ አብ መለኮት የሆነ አካል አለ እያልከኝ ነው። አላልኩም እንደዛ አላልኩም እንደዛ። አስገኙ ማን ነው? መጀመሪያ ለምሳሌ አንተ ሰው ነህ ልበልህ፣ አስገፋሳት ቃል አለ። ላስረዳ ነው እኮ በላዲዮስ ላስረዳ። ሰው ቃልና እስትንፋስ አለው አይደለ? አስገኙ ማን ነው? ለዚህኛው እኮ ምንም አያስፈልግም። እዚህኛው ዲስከሽን ላይ ምንም የሚያመጣው ነገር ያለ ስለዚህ መች የሚያመጣው አለ። እኛ የምንረዳው ይኸውልህ፣ አንተ ለምሳሌ ኦንቶሎጂ ታምናለህ አይደል? ቆይ ኦንቶሎጂ ታምናለህ አይደል? በኦንቶሎጂ አስተሳሰብ ብትሄድ ከልብ ነው ቃልና መንፈስ የሚወጣው። ማይ ጋድ ኦንቶሎጂካል ቴዎሎጂ ራሱን የቻለ ሌላው በደንብ ያዝልኝ። አሁን እያወራን ያለ ነው ስለሰጠኝ ኤግዛምፕል ነው። ስለዋን ኮምፕሌክስ ስለሆነ ቴዎሎጂ አትሄድብኝ። አሁን አንተ ራስህ ባነሳው አብን ያልሆነ በደንብ ያዝልኝ። አብንም በደንብ ከአብም የተለየ ያልሆነ ራሱን የቻለ ልክ መለኮት የሚባል መለኮት የሆነ ቃል አለ እያልከኝ ነው ወይንስ አይደለም? አላልሆነ አብ ነው አላልኩም። ከአብ የሚወጣ ቃል አለ። ከአብም አልለውም ከመለኮት ይኸውልህ፣ ኦልሬዲ ፋዘር ተብሎ ስለተገለጸ አብ ካላልኩት ከማን ነው? ኦኬ መለኮታዊ አምላክ ኦር ዳይቪኒቲ የምንለው መለኮታዊ አምላክ ቃልና መንፈስ አለው። ቃልና መንፈስ አለው። ዳይቪኒቲ በቃሉ ፍጥረት አንድ አዳምጠኛ ብሎ በቃሉ ፍጥረታትን ይፈጥራል። ስለዚህ ቃሉ ከማን ነው የሚወጣው? ከመለኮታዊ ማንነት ነው ማለት ነው። እሺ ቀጥል። ለምን ትደርበኛለህ? ዳይቪኒቲ ምናምን ሳይሆን ዲቪኒቲ ለሁለቱም ለሶስቱም ይሰጥ። ለአብ ለወልድ ለመንፈስ ቅዱስ መለኮታዊነት ስለሆነ ዲቪኒቲ አንተ ቀጥታ ለአብ ብቻ ሰጥተህ አትሂድ። እኛ ለሶስቱም ስለሆነ የምንሰጠው ማለት ነው። መለኮትነት ለሶስቱም ስለምናወራ እንዳልሰጠን አድርገህ አታውራ። አንድ ግልጽ ከሆነ ማለት ነው። ራሱን አብ ካልሆነ ይሄ ቃል እና ደግሞ ራሱ መለኮት ስትል ባይዘው ዲቫይን ነው እያልክ ነው። በደንብ አዳምጠኝ፣ ምናልባት ካልተግባባን ማለት ነው። ቃል ራሱ ዲቫይን ነው። ኦኬ
ከአብ ተገኝቷል። አዎ እኛም አፈርም እናደርገዋለን። አዎ እኛ የምንለው ነገር ነው። በነገራችን ላይ ቃል ከአብ ስለመገኘቱ እኛም እናምናለን። እንደውም ከአብ ተወለደ እንላለን። ዊችስ ከአብ ነው የተገኘው። እኛም አፈርም ያልተስማማንበት ነገር ላይ ነው እንጂ አሁን ማተኮር ያለብን እኛ የምናምነውን አትንገረን ደግሞ። አሁን ከአብ ተገኘ እኛም የምናምነው ነው። አብን ካልሆነ እሱ ምንድን ነው ነው አሁን ጥያቄ። አዎ እዚህ ላይ ነው ያለው ፖይንት። አየው አሁን አስገኙ ማን ነው ብያለሁ። አስገኙ ማን ነው? እሱን እኮ ተስማማ። እኛም አፈርም እናደርጋለን። አስገኙ ማን ነው? ማን ነው ያልኩት? አስገኙ ማን ነው? አብ ሶርስ ነው። በጣም አሪፍ ብራዘር። አሁን እየተግባባ መጣ። አየህ አብ ሶርስ ነው። አብ አስገኝ ቆይ አንዴ ቆይ ቀድመህ የማታውቅ ከሆነ አብ ሶርስ ነው። በደንብ አዳምጥሽ። አብ አስገኝ ነው። ይሄ ቀድመህ የማታውቅ ከሆነ ፎር ኖሌጅ ከአሁን በኋላ ይሄን ያዝ። አብ ሶርስ ነው። ለስላሴ ቀጥል። ኦኬ አይ ችግር የለውም። አብ አስገኝ ነው። ኦኬ ከአብ ከመገኘቱ በፊት ቃል አለ ሲጀመር ያልነበረበት ጊዜ የለም። ስለዚህ የተገኘ ካልከው ቆይ አስገኙ ሶርሱ ማን ነው? ቆይ አንዴ ብሮ እኔ ስናገር አዳምጠኝ። አንተ ስትናገር የተሳሳተ ቲዮሪ ይዘህ ለምን ትቀጥላለህ? መጀመሪያ ታይም የሚነገረው ለምን ሲሆን ነው? ታይም ምን ይፈልጋል? ስፔስ ይፈልጋል አይደለም? አይፈልግም? ጉድ አይዲያ። ማቴሪያል አይፈልግም? እኔ ስለ ስፔስ ስለ ታይም እያወራሁ አይደለም። ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያወራሁ ነው ያለሁት። ጊዜ ካልኩሌት የሚደረገው ለምሳሌ በእኛ ከሆነ የብርሃንና የጨለማ መመላለስ ሮቴሽን የኔን መረዳት ንገር። አንተን አጠይቀህ በአንተ መረዳት የኔን መረዳት ልናገር ብሮ አድምጠኝ። በአንተ መረዳት ነው ከሆነ ውይይቱ ጉድ አይዲያ ጀነራል የሆኑ ስለ ጊዜ የሚወራ ከሆነ ስለ ዲቪኒቲ የሚወራ ከሆነ የአንተ መረዳት ሳይሆን ጀነራሊ አክሰፕትድ የሆነ ይኖራል። ከዛ እሱን ይዘን እንወያያለን ነው። ሁሉንም ቲዮሪማ ወይ ሁሉንም እሳቤ በአንተ ደረጃ አውርደው ከሆነ እንዴ ነው የምንግባባው? ጓዳ ሀፍ ሰምቲንግ አይደል እንዴ ቤዚክ የሚባለውን ነገር ጎሄድ። ኦኬ እሺ አሁን ይኸውልህ ሶስት እኔነት አለ። አብ ወልድ መንፈስ ቅዱስ። አሁን አብ አስገኝ ነው። ከአብ ማን ወጣ? ወልድ ወጣ። ከአብ ማን ወጣ? መንፈስ ቅዱስ ወጣ። አስገኘው ሶርሱ ማን ነው? አብ ነው። አሁን የኔ ጥያቄ ሶርሱ አብ ከሆነ ከሶርሱ በፊት ወልድና መንፈስ ቅዱስ አልተገኙም፣ የሉም ማለት ነው። ሶርሱ ማን ያለው? አብ ስለሆነ አብ ነው ሶርሱ። ቀዳሚ ሶርስ እኮ አብ ነው። በደንብ አዳምጠኝ። መልካምሽ አንድ ነገር በደንብ ያዝልኝ። ከአንድ ነገር ተገኘ ማለት በደንብ ያዝልኝ። ተገኘ ማለት አስገኘው ይቀድመዋል ማለት ነው። ሁሌም አዎ። ለምሳሌ ቆይ ከአብና ከወልድ ከመንፈስ ቅዱስ አስገኝ ተብሎ የአስገኝነት ስራ ለማን ነው የሚሰጠው? ለአብ። ወልድ አስገኝ አይደለም፣ መንፈስ ቅዱስ አስገኝ አይደለም ብለን ነው የምንለው እኛ እኮ። የአብ እኮ የስራ ድርሻ ማስገኘት ነው ብሮ። ምን ሆናል? የስራ ድርሻ ለምን ታደርገዋለህ? ኦልሬዲ አስገኘ ተባለ። ለምሳሌ ምሳሌ ልስጠሽ። እኛ ሁሌ ምሳሌ ከምንሰጣቸው መካከል ወንጌል ላይ ያለው የብርሃኑ ምሳሌ ነው። ከፀሐይና ከብርሃኗ ማን ነው የሚቀድመው? ፀሐዩ። ማን ያለ? ከየት ያመጣኸው? እስኪ ፕሩቭ አድርግልን። ፀሐዩ ከፀሐዩ እኮ ነው። ከፀሐዩ ውስጥ ብርሃኑ ይመጣል። ፀሐዩ ባይኖር አንድ ጊዜ ጠይቀኝ አይደለ? ጠይቀኝ ልመልስ እንዳለ። ቆይ አንድ ጊዜ ፀሐይ አለ። ቆይ ፀሐይ አለ፣ ሪፍሌክሽን ብርሃኑ አለ፣ ክበቡ አለ። ፀሐይ የሚባለው በኦርቶዶክስ አንድ አስተምሮ ፀሐይ የሚባለው ምንድን ነው? አብ ነው። ብርሃን የሚባለው ኢየሱስ ነው። ክበብ የሚባለው መንፈስ ቅዱስ ነው። ይህንን ነው እየጠየቀኝ ያለው። አስገኙ ፀሐይ አለ፣ ፀሐዩ ይቀድማል አይደለም። ክበብ የምንለው መንፈስ ቅዱስን አይደለም። መንፈስ ቅዱስ እንደ ሙቀት ነው የሚታየው። ክበብ ይባላል፣ ሙቀት ይባላል። ኤኒዌይስ እሺ፣ ቀጥል ወደ ፖይንት። ሎክ አሁን እየነገርኩ ነው። ክበቡ አለ አይደለ? እንደውም ለአብ ነው የሚሰጠው ክበቡ። ፀሐይ ማለት ነው። ይህ የሚያስገኘው አብ በደንብ ያለ በፀሐይ መሰል ነው። ብርሃኑ ደግሞ ወልድ ነው። ብርሃኑ በደንብ ያዝልኝ። ብርሃኑ ከክበቡ ይገኛል። በደንብ ያዝልኝ። የሚወጣውን ብርሃን ከምንድን ነው? ከክበብ ነው የሚወጣው ብርሃኑ ማለት። ቀድሞ የተገኘ የሚባል ነገር
ከየት ነው ያመጣው ምሳሌ? ምክንያቱም ይኸውልህ ብርሃኑ ከሌለ ክበቡም የለም፣ ለፀሐይ ማለት ነው። ክበቡ ከሌለም ደግሞ ብርሃኑ የለም። ነገር ግን በአስገኝ ደረጃ ከሆነ ብርሃኑ ግዴታ ከምን መውጣት አለበት? ከክበቡ። ብርሃኑ የግድ ሊወጣ የሚገባው ከክበቡ ነው። ይኸውልህ የሚወጣውም ከዛው ስለሆነ ማለት ነው። በደንብ ያዝልኝ። ነገር ግን ብርሃን ከክበብ አይገኝም። ያዝልኝ። ብርሃኑ ያለ ክበቡ አይገኝም። ሶሪ ክበቡ ሳይኖር ፀሐይ ሳትኖር ማለት ነው። ክበቡ ሳይኖር ብርሃን ይገኛል? አይገኝም። ሪቨርስ ስታደርገው አይሆንም። ግዴታ ክበቡ ያስፈልጋል ብርሃኑን ለማስገኘት። ነገር ግን አንዱ ከአንዱ የሚቀዳደሙበት ጊዜ አይኖርም ነው የምልህ። ብርሃን ከሌለው ዝም ብሎ ክበብ ይሆናል። ሙሉ አሁን የምናውቃት ፀሐይ አትሆንም። ቼንጅ ያደርጋል ማለት ነው። ፕሮፐርቲ ቼንጅ ያደርጋል። አሁን የምናውቀው ፀሐይ የሚባለው ስራ እስ ጎይንግ ቱ ቢ ዲፈረንት በሌላ ነው የሚሆነው። ክበቡ ሳይኖር ደግሞ ብርሃኑ ከሆነ እስ ጎይንግ ቱ ሌላ ፀሐይ ሳይሆን ሌላ ነው አሁን የሚሆነው ማለት ነው። ፀሐይ ለመባል ትክክለኛ አሁን እኛ የምናውቀው ፀሐይ ለመባል ብርሃኑ ክበቡም ያስፈልጋል። ሁለቱም ማለት ነው አዘ ሴም ታይም መሆን አለባቸው። ይህ ምሳሌ ዛ ስለው ፍቱራዊ ምሳሌ። እንደዛም ሆኖ ግን ብርሃኑ ይኸውልህ ከክበቡ ተገኝቷልና ክበቡ ብርሃኑን ይቀድመዋል። በደንብ ያዝልኝ። ክበቡ ብርሃኑን ይቀድመዋል የሚለውን እሳቤ ከየት አመጣው ነው? አሁን ሎጂካሊ ያሳይ። ሎጂካሊ ማለት ያንተን እሳቤ ሳይሆን ሎጂካሊ ንጽጽርም ስለሰራ ታውቀዋለህ። እሺ ኦኬ። እንግዲህ ሶርሱ ቅድም ተነጋግረንበታል። ሶርሱ አብ ነው ብለናል። ሶርሱ ማን ነው ብዬ ስጠይቅ አብ ነው። ወልድ ከማን የወጣው ብዬ ስጠይቅ ከአብ ነው አልክ። መንፈስ ቅዱስ ከማን የወጣው ብዬ ስጠይቅ ከአብ ነው አልክ። ኦኬ ሶርሱ ማን ነው ማለት ነው? ስለ አብ ነው አልክ። ፕራይመሪ ሶርስ ማን ሆኗል? አብ ሆኗል ማለት ነው። ግልጽ እኮ ነው ይሄ። ከዛ በኋላ ግን በመለኮት መካከል መቀዳደም እንዳይኖር ወልድም ከዘላለም እስከ ዘላለም ነበር፣ መንፈስ ቅዱስም ከዘላለም እስከ ዘላለም ነበር ደግሞ ብለህ እንደገና መቀዳደሙን ታስተካክለዋለህ። ወደዛ ትሄዳለህ። እኔ እየነገርኩህ ያለሁት አብ እኔ ራሴን ነው የራሴን ሀሳብ ነው የራሴን ሀሳብ አንተን አይደለም። እኔ ነው የራሴን ሀሳብ እኔ የሚመስለኝ የእኔ ሀሳብን ነው እየተናገርኩ ያለው። ሰው ምንድን ነው መሰለህ አብ ወልድ መንፈስ ቅዱስ ብለን የተለያየ የስራ ድርሻ አለ። ለምሳሌ አብ አይወልድም። አብ የሚያስገኘው መውለድ ነው። በመውለድ ማንን ነው የሚያስገኘው? ወልድን ነው። አብ አይወልድም ማን ያለ? የት ነው ያልተመጣው ይህን ትምህርት? ሶሪ አብ አይወልድም አልኩ። አብ አይወለድም ለማለት ፈልጌ ነው። ይቅርታ። አብ አይወለድም፣ ይወልዳል፣ ወልድን ያስገኛል። ወልድ ደግሞ አይወልድም፣ ይወለዳል። ከማንም የሚወለደው አሁን ምንድነው መሰለ አባት የሚባለው አባት የሚባለው ወልድን የሚወልደው ነው፣ ወላጁ ነው። ወላጅ ደግሞ ከሆነ አባት ፈርስት ነው፣ ቀጥሎ ልጅ ነው የሚመጣው። ስለዚህ በአባትና በልጅ መካከል ግልጽ የሆነ መቀዳደም አለ። አባት መጀመሪያ ነው፣ ልጅ ቀጥሎ ነው የሚመጣው። አንድ ጊዜ ልመጣልህ ነው፣ ወደዛ ልመጣልህ ነው። ቆይ አንድ ጊዜ ኢየሱስ ክርስቶስን ስንመጣ አንዴ ስለ ቃል ስናወራ ቃል ከዘላለም ጀምሮ የአብ ልጁ ነው ብለን ነው የምናወራው። የአብ ልጁ ነው ስንል አይ እኔ በክርስትናው ያለው የማምንበት የነበረውን እየነገርኩ ነው። አይ አሁን ሙስሊም ሆነን የምታወራኝ ልክ ድሮ እንደነበር አሁን እኮ ከዚህ እንድትወጣ እኮ ነው። ከዚህ ውዥንብር ውስጥ እንድትወጣ እያስተማርኩ ነው። አሁን ሙስሊም ሆነ ቀጥል። ኦኬ በቃ ይሄ ትምህርት ነው እኔ ከክርስትና እንደወጣ ያደረገኝ። ፊሎሶፊ ፍልስፍና ነው። አምላክን ወላጅ አባት አድርገህ ከዛ በኋላ የፊኖሚን ጾታ ሰጠ ወላጅ አድርገዋል። ኦር ደግሞ የጾታ የወንድ ጾታ ተሰጦት አባት ሆኗል። ከዛ ከአባት ልጅ አለ። ጉዳይ አሁን ያነሳነውን ፖይንት ሌላ ቦታ ዳይቨርት እንዳታደርጉ ነው የምፈልገው። አሁን መጀመሪያ ያዘልኝ እናንተ የሰጣችሁት አምላክ ምን አረጋችሁት ነው እያልከ ያለው? አባት እያልከኝ ነው አይደለ? አረጋችሁት መለኮታዊውን አምላክ የአባት ጾታ ሰጣችሁትና ከዛ በኋላ ልጅ ሰጣችሁት። ኦኬ ችግር የለም። አሁን እያነሳ ያለው መልካም። አሁን እየጠቀስን ያለው ነው ዮሐንስ አንድን ለአንተ ማስረጃ አድርገህ ስትጠቅስ ማለት ነው። ለአንተ ማስረጃ አድርገህ ስትጠቅስ የእግዚአብሔር ልጅ እንደሚለው ሳታውቅ ቀርተህ ነው። እኔ አልጠቀስኩም። አንተ የጠቀስከውን እኔ እያስረዳው ነው። አንተ የጠቀስከው የማትቀበለው አባት አሁን ለምሳሌ አሁን የእግዚአብሔር ልጅ የሚኖረው ግዴታ አባት ሲኖር ነው አይደለም? አባት ከሌለ ልጅ አይኖርም። በደንብ አድምጠኝ። አባት ከሌለ ልጅ አይኖርም።
ይሄው ራሱ ክርስቶስ ደግሞ የእግዚአብሔር ልጅ እንደሆነ ዊችስ አባቱ እንደሆነ ማለት ነው። ደግሞ አብ ራሱ አሁን በጠቀስከው ዮሐንስ በተጠቀሰው እያስረዳን ባለው ጥቅስ ላይ ራሱ አስተናግሯል። ራሱ ክርስቶስ ማለት ነው። አሁን በአንተ አባባል አትቀበለው ሙሉ መጽሐፉን ዮሐንስን ማለት ነው። የማትቀበለው መጽሐፍ ለምንድን ነው ታዲያ እያብራራልኝ ያለው? ልክ ካልሆነ ኦኬ፣ ጥሩ ጥያቄ ነው። እኔ ቃሉን የዮሐንስ 1:1 ላይ ያለውን ቃል በአባትና በልጅ መካከል አድርጌ አልረዳውም። ከዘላለም እስከ ዘላለም መለኮት ነበረ። እግዚአብሔር የሚለው መለኮትን የሚያመለክት ነው። ቃል አለው ወይ እግዚአብሔር? አዎ ቃል አለው። ይሄ ቃሉ ልጅ ነው ወይ? ኖ ልጅ አይደለም። ይሄ ቃል ምንድን ነው ሲባል ፍጥረታትን የፈጠረበት ቃል ነው። ቆይ አንዴ ብሮ እየጸየከኝ ስህተት ከተናገርክ አስቆምሃለሁ። ይሄ ዮሐንስ 1 ላይ ቃል የተባለው ማለት ነው ልጁ አይደለም ነው እያልክ ያለው። እሱ ራሱ 14 ላይ ቃልም ስጋ ሆነ ብሎ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባት ዘንድ እንዳለው ክብር የሆነውን ክብር አየን ይላል። ራሱ ስለአሁን ነው ኦኬ። አንተ ኬታ መጣው ዮሐንስ በደንብ ያዝልኝ። ይሄ ቃል ክርስቶስ እንደሆነ ይናገራል። አባቱም ደግሞ አብ እንደሆነ አንተ ኬታ መጣው አይደለም የምትለው። ዮሐንስ እንዲህ እያለ ነው ቁጥር 14 ላይ ዮሐንስ ነው ቁጥር 1 ነው የጻፈው በነገራችን ላይ እኔ ወይም አንተ አይደለም። ቁጥር 14 የሚጽፈው ዮሐንስ ነው። ቁጥር 1 ላይ የጻፈለት ቃል ራሱ ክርስቶስ እንደሆነ ዮሐንስ እየነገረ ነው። ዮሐንስ ይበልጣል፣ ለአንተ ትበልጣለህ አረዳዱ ላይ። ቃል ክርስቶስ አይደለም እያልክ ወይ ልጁ አይደለም። ምክንያቱም ልጅ መሆኑን ብቻ አይደለም በደንብ ያዘ ቃል ስጋ መሆኑን ብቻ ሳይሆን ይሄ ቃል አንድ ልጅ በደንብ ያዘ ልጅን ከአባቱ ዘንድ እንደላከው ነው የሚለው። ላኪውንም አባቱንም ይጠቅሳል አብን ማለት ነው። ልጁንም ክርስቶስ ቃል ስጋ የሆነው ማለት ነው ክርስቶስ መሆኑንም ይናገራል። ዮሐንስ ይበልጣል ወይስ አንተ ነው በአንተ አረዳድ? ኦኬ እኔ እየነገርኩ ያለሁትኝ ቃል መጀመሪያ ስጋ ሆነ የሚለው ዮሐንስ 14 ያለው ምንድን ነው? ቃል ፍጥረታቶችን ሁሉ የፈጠረ ፍጥረታቶች የተፈጠሩ በቃል ነው። ኦኬ እሱን አብራራ መጣና ከዛ በኋላ ቃል ስጋ ሆነ አለ። አንዴ ብሮ አንዴ ቃል ስጋ ሆነ አለ። ቃል ስጋ ሆነ ማለት ቃል መጣና ሰው ሆነ ማለት አይደለም። በቃል አማካኝነት ስጋ የሆነ ነገር ተገኘ ማለት ነው። ስጋው ደግሞ ኢዝ ኤ ፐርሰን ጂሰስ ነው። ከማርያም ኬታ መጣው ማፀን የተወለደው ኢየሱስ። ስለዚህ በቃል ወደ ቃሉ መጥቶ አንዴ ቆይ ሳልጨርስማ ቆይ እንዴት እናወራለን? ቃሉ መጥቶ ሰው ሆነ አይደለም። ቃሉ መጥቶ ሰው ሆነ አይደለም የሚለው ቃል ስጋ። ቆይ አንዴ ልጨርስና ተለቀላለሁ። እዚህ ላይ ብቻ ላውራ። እኔ መልቀቅ እንድለቅልኝ አይደለም እያስረዳኝ፣ ማስረጃውን ግን እያሳይ ላልከው ይኸው ማስረጃው ተከፍቷል እኮ። ያው ጥቅሱን ስለማውቀው የግዴታ ባይብል መክፈት አለብኝ? ጥቅሱን ስለምታውቀው እያስረዳው ነው። አሳየኝ። እስያውን ያልከውን አንተው ቃል መጥቶ ክርስቶስን አስገኘ የሚለውን ማለት ነው። ጥቅሱ ላይ እንደዛ ይላል እያልኩ አይደለም። መቼም ትረዳለህ። ጥቅሱ ላይ ያላለው ታዲያ አንተ ኬት አመጣው? አንተ ማነህ? ጥቅሱ ላይ ካላለ ኬት ታመጣለህ አንተ? ጥቅሱ የማይለው እኔ አረዳዴን ነው እየነገርኩ ያለው። አረዳዴን ነው የጠየከኝን ጥያቄ ከዮሐንስ ትበልጣለህ ያልከኝ። አዳምጠኝ። ጉድ አይዲያ ቀላል እኮ ነው በነገራችን ላይ መጽሐፍ ቅዱሱ ላይ እንደዛ ነው የሚለው አልከኝ። ዮሐንስን ነው እየጠቀስን ያለ ነው። ዮሐንስ ምዕራፍ 1 ነው፣ ሌላ ቦታ አይደለም። በነገራችን ላይ የጠቀስከው መጽሐፍ ላይ ማስረጃው አለ አልከኝ። ቃልም ክርስቶስን አስገኘ። መልካም ካልከኝ አስረዳኝ አልኩ፣ አሳየኝ ነው እያልኩ ያለሁት። መጽሐፍ ቅዱሱ ላይ ከሌለ የሌለም በራስህ ፈጥረ ነው እያመጣኸው ያለው ማለት ነው። እያልኩ ያለሁት መጽሐፍ ቅዱስ ላይ ቃል መጥቶ ሰው ሆነ ማለት አይደለም። ጥቅሱ ኮንሴፕቱ እንደዛ አይደለም አለ። ምን ማለት ነው? ጸጋና እውነትን ተመልቶ በእኛ ያደራል። አንተ ምን ማለት ለአንተ ምን ማለት ነው? ቃል ስጋ ሆነ ማለት መልካም ቃልም ስጋ ሆነ ስማማለህ። ቃል ሆነ ሰው ከመሆኑ በፊት በደንብ አዳምጥ። ሰው ከመሆኑ በፊት ቃል መጀመሪያ ቁጥር 1 ላይ ይናገራል። በመጀመሪያ ቃል ነበር ብሎ ማለት ነው። በመጀመሪያ ቃል ሰው ከመሆኑ በፊት ማለት ስጋ ከመሆኑ በፊት በደንብ አዳምጥ። ሰው ከመሆኑ ከድንግል ማርያም መጥቶ ከመጸነሱ በፊት መጀመሪያ ነበረ። ይሄ ቃልም በእግዚአብሔር ዘንድ ነበረ። ቃልም ራሱ እግዚአብሔር እንደነበረ ተናገረ እና በደንብ ያስልኝ ሁሉ በእርሱ እንደሆነ ማለት ነው የሚናገር። ስለዚህ የሚያደርግ አድራጊ ነው። ሁሉ በእርሱ ሆነ። የሚያወራው ስለ አብ አይደለም። በደንብ አዳምጥልኝ። ስለ ቃል ነው እያወራ ያለው። ሁሉ በማሆን በእርሱ ቃል ከሆነም አንዳችን እንኳ ያለ እርሱ አልሆነም እያለ ቃል በቃል ማለት ነው። ሁሉ ነገር ማለት መፍጠር ነው። በነገራችን ላይ ይሄ ቃል ይፈጥር ነበር ማለት ነው።
ቃሉ ተለይቶ ፐርሰን አይሆንም። እኔ ይሄን ነው እንትን እያደረኩ ያለሁት። መጽሐፍ ቅዱሱ ላይ የተጻፈውን ቃል አንድ ጊዜ በቃ እኔ ይሄንን አስተምሮ ይሄ አስተምሯችን ቃልን ፐርሰን አድርጎ ሰጥቶ አንዴ ብሮ ቃልን ፐርሰን አድርጎ ሰጥቶ ወደ አምላክነት ይሄ ቃልም ፐርሰን አድርጎ ሰጡ። ከዛ አምላክ መጥቶ ፍጡር ሆነ ብሎ ማመን እኔ ይሄንን አልቀበልም። በቃ እንደዛ የሚል አንጣ ጥቅስ አሁን አምላክ መጥቶ ፍጡር ሆነ የሚል ቃል ስጋ ሆነ ማለት ነው። አምላክ መጥቶ ፍጡር ሆነ አይልም። ጥቅሱ ቃል ስጋ ሆነ ማለት ነው። ተርጉመው ቁጥር ስንት ላይ ያንጣለ 14 ቃል ስጋ ሆነ ማለት ነው። ቃል ስጋ ሆነ ማለት ነው። አንተም አላውቅም አልከኝ። አንተን ነው እየጠየኩ ያለሁት። ሰው ሆነ ማለት ነው እያልኩ ነው እኔ። ምክንያቱም ቆይ ሰው ሆነ የተባለው ምንድን ነው? ፍጡር አይደል? ሰው ፍጡር ነው። አዎ። ስለዚህ ቃል መጥቶ ፍጡር ሆነ። ስጋ የሚለው ፍጡር በለው በደንብ ሆነ አይደለም አይልም። ስጋ ሆነ ሰው ሆነ ብለህ የምታውቃን ነው ስለተገኘ ብለህ ወደ ራስህ ስጋ ፍጡር አይደለ ወይ? አምላክ መጥቶ ፍጡር ሆነ እያልክ እኮ ነው። ቃል በደንብ አዳምጠኝ። ስጋ የተፈጠረ ነው። ቃል ደግሞ ቀድሞም የነበረ ነው፣ በመለኮት የነበረ። ስለዚህ ቃል አምላክ የነበረው መጥቶ ፍጡር ሆነ እያልክ ነው። ያልተጻፈውን ኬታ መጣ? ፍጡር ነው የሚለውን ኬታ መጣ? ሰው ስጋ ሆነን አይዞ ይለፍ። በቃ ሌላ ሰው የሚጠይቀኝ ካለ እንቀጥል። ኢብራሂም እድል ስጡት። እድል ካልሰጠው እወጣለሁ እኔ። ምክንያቱም ብቻ ይደርሰኛል። እድል ስጡኝ። ከእሱ ጋር የጨረስኩት ልቀጥል። አይ እሱ ሰጠኝ። ከእኔ በኋላ መተህ እያወራህ ነው። አውቃለሁ። ውይይት ጀምረናል እኮ። እሺ እንቀጥል። ከአንተ ጋር እንቀጥል። ሚዩት አድርግ። ልክ ሞደር ይተራልኝ። ቴንኪ ጉዳይዲያ ትቀጥላለህ። እንደዚህ ፊርማ እንዴ? ቆይ ኢብራሂም አንድ ጊዜ ጳላውዲዮስ የጠየከኝን ጥያቄ በሙሉ መልሼልሃለሁ። የቀረ አለ? አልመለስኩም። አዎ ምንድን ነው? ማስረጃ አውጣ እያልኩ ነው። ላልከው ማስረጃ አውጣ። ምን ማስረጃ? ቃል ፍጡር ሆነ ብለህ አታምንም? ቃል ፍጡር ሆነ ብለህ አታምንም? አላምንም። ማስረጃ አውጣ ለሚለው ቴክስቱን አውጣለት። አንዴ ይነበብ ባልከው ልክ አምጣው። አንብበው። እኔ ላውጣ? አንብበው። ኢብራሂም እባክህ ሚዩት አድርግ። ቆይ አንዴ ኢብራሂም አንድ ጊዜ ቃል ስጋ ሆነ የሚለውን አንዴ ሚዩት አድርግ። አንድ አዳምጠኝ ጳላውዲዮስ፣ በጣም ይቅርታ እና እኔ በግልጽ ነው የምነግርህ። ቃል ፍጡር ሆነ ወይስ ቃል ስጋ ሆነ? ስጋ የሆነው የተወለደ ነው እንጂ ፍጡር አይደለም በሚለው መካከል ኦርቶዶክስ ላይ ትልቅ ተካራ የፈጠረ ርዕስ የነበረው ይሄ ነው። ታውቃለህ? እኔ ባለኝ አመለካከት አንድ ጊዜ ኦርቶዶክስ ላይ ክፈተው ማስረጃው። ኦርቶዶክስ ላይ አታካራ የፈጠረው ክፈት፣ ወይ ደግሞ ይክፈትልህ ኢብራሂም። ምን ማስረጃ ልክፈትልህ? ኦርቶዶክስ ላይ ትልቅ ክርክር የፈጠረው እያልክ ነው። ስለዚህ ይህንን ዛሬ ነው እንደ ሰማው። ቆይ እሺ ልንገርህ። አክሊል ለምሳሌ አክሊል ቃል ፍጡር ብሎ ነው የሚተረጉመው። ቆይ ብሮ ማስረጃ ከአባቶች ትምህርት ማስረጃ። እኛ አክሊል አይደለም። በቃ ከሸመጠጣችሁ ሲቀርብኝ በቃ ሸምጠጣችሁ። ማስረጃውን ክፈት። ቃል ስጋ ሆነ የሚለው ፍጡር ሆነ ብሎ ነው የሚተረጎመው ብሮ አይደለም ካልክ ወይ ተወለደ ትላለህ ወይ ተፈጠረ። ከሁለት አንዱ ምረጥ። ማስረጃውን ከብብታ አይደለም ወይም ደግሞ ከሰማይ እያመጣው አይደለም ፈልገው። ይሄ ቲክቶክ የሚያውቀው ጉዳይ አይደለ እንዴ? ቆይ አንዴ እድል ስጠኝ። መልስና ብዙ አመት ለጠየቀ ታውቃለህ እንዴት እንደሚሰራ። ስለዚህ ክፈተው። አረጋይስ እኔ ብሮ የምነግርህ ነገር እኮ አንተ ልብ ያውቀዋል። የምነግረው እኔ አላውቅም። ክፈተው፣ አሳየኝ። አንዴ አዳምጠኝ። ኦኬ አዳምጠኝ። አንዴ አዳምጠኝ። ሬዲዮ አይደለም፣ ማስረጃውን ክፈት። ውይ በቃ ይኸውልህ፣ እንደዚህ እንትን የምንል ከሆነ ይቅር በቃ። ልናገርና ማስረጃውን ትጠይቀኛለህ። ልናገር የሰራህ ከዛ ማስረጃውን ጠይቀኝ። ወይ አታዳምጥም። አንተ ማነህ ኢብራሂም? ለራሱ እኮ ይከራከራል። እኔ ኢብራሂም ነኝ። አንተ ማነህ? ራስህ አንተ ማነህ? ና ተወያይ፣ ና ግባ።
ቆይ አንዴ ኢብራሂም ወደ ጭቅጭቅ እንዳይሄድ ቆይ አንድ ጊዜ ወደ ጭቅጭቅ እንዳይሄድ ቀጥል። ጉዳይ ዲያ ማስረጃው ነው። ቆይ አንዴ አስገቡት መልሳችሁ፣ ችግር የለው ረጋ ብለን እንወያይ ሁላችንም። ቆይ አንዴ እሺ፣ አዳምጠኝ ጳላውዲዮስ። ካላዳመጥከኝ ማውራት አንችልም። እኔ ማውራት እፈልጋለሁ። አዳምጠኝ እሺ። ቆይ አንዴ መደማመጥ እፈልጋለሁ፣ መስማት እፈልጋለሁ፣ መማር እፈልጋለሁ። እምነግርህ ነገር ደግሞ ለመስማት እድል ስጠኝ። በኦርቶዶክስ ተዋህዶ ኦርቶዶክስ ስለሆንኩ ነው እንደዛ ምለው የነበርኩት። አሁን አይደለሁም፣ ነፃ ወጥቻለሁ። የነበረው ነገር ምንድን ነው? ቃል ስጋ ሆነ የሚለው ተወለደ ነው የሚባለው ወይስ ቃል ፍጡር ሆነ ነው የሚባለው? ስጋ የሚባለው ፍጡሩን ነው የሚያመለክተው ወይስ አይደለም የሚለው በዚህ ቲክቶክ ላይ እጅግ በጣም አወዛጋቢና አጨቃጫቂ የሆነ ሊቃውንቱ መጠው ይመልሱበታል ተብሎ አፋችንን ዘግተን ያለፍነው ጉዳይ ነው። አንዴ ልጨርስና ለቀላለሁ ሳልጨርስማ ቆይ አንድ ደቂቃ ስጠኝ። ኦኬ አዳምጠኝ። አንድ ደቂቃ ብቻ ነው። እኔ ይዤዋለሁ ከላይ። ኦኬ አንድ ደቂቃ ጀምራው ነው ይኸውልህ በአኪና በታላቁ ጅብሪል መካከል ትልቅ የተፈጠረው ችግር የነበረው ይሄ ነው። አንድ ደቂቃ አዳምጠኝ። እኔ ሃይማኖት አበው አለኝ። የፈለግከውን ልክፈትልህ፣ ምዕራፍና ቁጥር ንገረኝ፣ ልክፈትልህ፣ ላግዝህ። ጀምሬለታለሁ። 5 ሰከንድ አልፏል እና አንድ ደቂቃ ላውራና ከዛ ተናገሩ። አንድ ጊዜ ከዛ ማስረጃ ታወጣልኛል። ደቂቃውን ቀጥል። 10ኛው ሰከንድ ላይ ነህ። ቀጥል። አይ ቲንክ መረጃ ከፍታ አሳየኝ እያላችሁኝ ስለሆነ መረጃ ከፍታ አሳየኝ ስላላችሁ አሳያችኋለሁ። ምን ችግር የለም። ቪዲዮ ለመክፈት ሌላ ስልክ እየከፈትኩ ነው። በተቻላችሁ መጠን እኔ በመረጃ አምናለሁኝ። ምክንያቱም ማንኛውም ሰው የምናወራው በመረጃ ላይ መሰረት ያደረገ ቢሆን ደስ ይለኛል። መማማር እስከሆነ 3000 ሰው በላይ አለ። ማን ነው ተረት የሚያወራው፣ ማን ነው መረጃ ላይ ቆሞ የሚያወራው የሚለውን 3000 ሰው ማየት ማወቅ ስላለበት ዝም ብሎ ቁንጭ እንዳይሆን መረጃው ከሌለ ሜይ ቢ በዚህ ጉዳይ ላይ ለሌላ ጊዜ ይሁንልኝ ማለት ይቻላል። አረ አከፍትልሃለሁ። አዘጋጀሁበት መረጃው የለኝም ማለት ይቻላል። ፍጡር ሆነ ብሎ ካልሆነ ግን እንግዲህ መምህራን የተረጎመበትን ቪዲዮ አሳያለሁ። ጉዳይ ዲያ ማለት እኔ እየዳኛዋችሁ ነው። ከኔ ጋር ስለምንቀጥል በተቻላችሁ መጠን መረጃ ላይ አድርጉት። ከኔ ጋር እንደዛው የምንቀጥለው እኔ ብዙም አልፈጅም፣ ብዙ ደቂቃ አልቆይም ከኔ ጋር ግን በተቻለ መጠን ከሌለ ግን አይ ተዘጋጅቼበት ልምጣ። አክሊል ሲል ምን ለማለት ፈልጎ ነው? አክሊል ምንድን ነው ያለውስ? እውነት ቃል ፍጡር ነው፣ ወደ ፍጡርነት ተቀየረ ነው፣ ፍጡር ሆነ። እሱ ቢል ባይል አክሊል ማን ነው? መረጃ ተደርጎ አንድ ሰው አይቀርብም ሲጀመር። ቶፒኩ ሽፍት እንዳይሆን አንዴ መረጃ ላይ ቤዝድ አድርገና በተቻለ መጠን ኦኬ እሺ። ቃል ፍጡር ሆነ ሲል አክሊል ምን ለማለት ፈልጎ ነው? እሱን ጉዳይ ያለው ቢመጣም ኮንቴክስቱ መታየት አለበት ያለው። እኔ ግን ተናገርና ማስረጃን ክፈት። ኦኬ ድንገት ያው አሁን እየተነጋገርን ብዙ ርዕሶች ገብተናል። ታይም ከሰጠኸኝ ምንም ችግር የለውም። ታይም ከሰጠኸኝ ሁለተኛ ስልኬን እየከፈትኩት ነው። ቃል ፍጡር ሆነ የተረጎመበትን ቪዲዮ አሳይን ስላልከኝ ከነ መረጃው ማለት ልክፈተው እኮ ስላልከኝ ነው አሁን ዝም ያልኩት። እኔ አሁን ዝም ያልኩት ብሮ ልክ ስጠይቀኝ የሆነ ካርታ እየተጫወትን አይደለም። የሆነ መዥረጥ አድርጌ የሆነ ካርታ አላልከኝም? አዎ ቪዲዮ እስኪከፈት ታይም ይወስዳል፣ ጊዜ ይወስዳል። ይሄንን ታይም መጠበቅ የምትችል ከሆነ አሳያለሁ። ግን እያወቅህ ለምን ትጠይቀኛለህ? እሱን የገረመኝ እያወቅህ ስንዴ ቃን ጠብቅ ስልክ እስከሚበር ኦኬ 1-5 ደቂቃ ምናልባት ቪዲዮውን እየፈለግኩት ነው። ምክንያቱም በጣም ብዙ ቪዲዮዎች ስላሉ ስልክ ጠፍቶ ልታበራው ነው ወይንስ ስልክ ኦልሬዲ በርቷል? ኦልሬዲ በርቷል። አሁን እንትኑ ቪዲዮዎቹን ለማውጣት እንትን እያልኩ ነው። ዲስከሽን ላይ ያወሩበት ማለት ነው። እየጠየቅኩ ይሁንልህ በቃ እዚሁ ችግር የለውም። ቪዲዮን አንተ እየፈለግከው ልጠይቅህ ምናልባት አሁን ለምትለኝ ቃል ፍጡር ሆነ ለሚለው ኦርቶዶክሳዊ ክርክር ላይ ለሚለው ማለት ነው
አባታዊ ማስረጃ ምንም አለ ወይስ ከቀደሙ አባቶች እንደዚህ? ብራዘር ለጠየቀኝ ጥያቄ አላምንበትም ስላልከኝ አንዴ ብሮ ይኸውልህ ለጠየቀኝ ጥያቄ ማስረጃ እያልክ ስለሆነ ቪዲዮን አሳያለሁ። ችግር የለውም እኮ ወንድማችን አለ ግን እንደው ከአባቶች ማምጣታችን ከዛ ቅት ሆነው ለምሳሌ እንዴት መሰለህ አሁን ስለምን ሆነ ከአባቶች ጭምር ነው ማሳየ ከአባቶች መረጃ ነው ማሳየ አንድ ላይ ከአባቶች መረጃ እንዴ አክሊል እኮ ከአባቶች መረጃ እያሳየ እኮ ነው። ቃል ፍጡር ቃል ስጋ ሆነ ማለት ስጋ ማለት ፍጡር ነው። ቃል ስጋ ሆነ ማለት ቃል ፍጡር ሆነ ማለት ነው ብሎ የተረጎመበት ቪዲዮዎች አሳያለሁ ከነ መረጃው። እንዲህ ለማለት ፈልጎ ነው ብለህ ግን የእሱን መልስ መመለስ አትችልም። እሱን ለብቻው ጠይቀው እኮ አሁን የአኬንም ንግግር ከዛ ደግሞ የአባቶችንም ትምህርት ልታመጣ አይደለም። ሁለቱንም ቴንኪዩ። ቪዲዮ አለ፣ ቪዲዮን ታየዋለህ። ቪዲዮን ከፍትልሃለሁ። ጋር ከሚሄድ ለምን አባቶች የሚጠቅስልህን በላዲ ይኸው ምዕራፉን ቢነግረህ እኮ እኔ እዚህ ጋር ከፍትለትና ተባበረው ነበር። አኬ የሃይማኖት አባት አይደለም። አንተ ጥቀስና አኬ ጠቅሶታል ያልከውን ጥቅስ ንገረን እዚህ ጋር። ይኸውልሽ ይሄ ድንገተኛ የተነሳ አርዕስት ነው። አሁን በቃ ደቂቃ እንስጥ ፈልገህ ምዕራፉ ምናምን አውጣ። አንድ ደቂቃ ኦልሬዲ አልፎ 4 ደቂቃ ይቀራል። ዝም ብለህ ቀጥል። ጉዳይ ያፈልግ አንተ እኛ እስከዛ ሌላ ነገር እናውራ። አይደብርም? ይብሮ ትችላላችሁ፣ ሌላ ነገር ማውራት ትችላላችሁ። መረጃውን ካላሳየኋችሁ አልቀጥልም። ችግር የለውም። መረጃውን አሳያችኋለሁ። አንድ ጊዜ አንድ አዳምጠኝ። ከነ ቸርች ፋዘር ቪዲዮ ላይቭ ቁጭ ብለህ የተማርከውን ማለት ነው እየተማርክ የነበረውን እኔም ቁጭ ብዬ እየተማርኩ ነበር፣ እየሰማሁ ነበር። ቪዲዮ ሪከርድ አድርጌያለሁ፣ ከፍቻ አሳያለሁ። ስለዚህ አንተ የሚጠበቀው ኧረ ጉዳይ እኔ ምክሩን ተወው፣ በቃ ችግር የለውም ተወው። እኔን አትምከረኝ፣ አብረን እያዳመጥን አልነበረ? ስለዚህ ታይም ሰጠኛለህ ከ5 እስከ 10 ደቂቃ። 5 ደቂቃ ብለኝ እኮ 1 ደቂቃ አልፎ 4 ደቂቃ ቀረ። ልጨምር ሌላ? አይ አንድ ስልክ ነው ያለኝ። ሁለተኛ ስልኬን አብርቼዋለሁ። ኢንተርኔት የለውም። አንዴ ኢንተርኔት የለውም። ቪዲዮዎቹን ፈልጌ ሴቭ ያደረኩት ስለሆነ ቪዲዮዎቹን ከፍቼ እስካሳይ ድረስ 10 ደቂቃ ከ5 እስከ 10 ደቂቃ ትሰጠኛለህ። ወይም ደግሞ ለሌላ ጊዜ ቀጠሮ እንያዝ፣ ወይ ለነገ በሙሉ መረጃዎች ከነ ቸርች ፋዘር አጠቃላይ አሳያለሁ። ቀጠሮ እንያዝ። ፊት ሲሆን ይጠብቃሉ። 10 ደቂቃ ችግር የለም። ጠብቀኝ። ችግር የለውም። እንደዚህ አደርጉ። ማማዬ ሜቢ መክፈት ከቻልሽ ቪዲዮ በቃ ይህ ግን የመጨረሻ ነው። ሌላ ጥያቄ አላስብም። ጉዳይ ደ የትኛው አሁን ጳላውዲዮስ ያነሳውን ለማሳየት 10 ደቂቃ ወስዳለሁ። ከዛ በኋላ አልቀጥልም። ከኔ ጋር እንቀጥላለን። ችግር የምንቀጥል ከሆነ የጳላውዲዮስን ቀጠሮ መያዝ እንችላለን ብዬ እድል ሰጥቼዋለሁ። ቅድም ያልኩ ለዚህ ነው መረጃዎች ከሌሉ፣ ምክንያቱም እዚህ ጋር የተቀመጠው 3000 ሰው የኔን እናንተን መረጃ አልባ ወሬ ለመስማት ሳይሆን በመረጃ ስለሆነ እኔም መረጃ ከሌለኝ መረጃ አለኝ የለኝም በደንብ አስተውል። ጉዳይ እፎይ አንድ ጊዜ በጣም ቃል ፍጡር ሆኗል የሚል ትምህርት በክርስትና ውስጥ አለ ብሏል። ኢቭን ያግዛል። ኢብራሂምን አስገቡለት። ኢብራሂም ይክፈት። ቅድም የከፈተውን ሃይማኖት አበውን ስላየሁት ማለት ነው። አስገቡትና ይክፈተው። ወይኛው ይጨርስ ማማዬ፣ ምክንያቱም ወደ ሌላ እንትን ውስጥ ስለሚሄድ የላክለትና በውስጥ ይክፈተው። ምንን እንዳያወጣን የማይቸዋል የትኛውን ጥቅስ እንትን አድርጎ እንደሆነ ችግር የለውም። ይህንኛው ያለው ግን ምንድነው? ቃል ፍጡር ሆኗል። ከቻላችሁ የአኬን ቪዲዮ ክፈቱለት፣ እንደዛ ብሎ አኬ ያስተማረበትን፣ ከዛ እሱን እንመልከተው። ሜቢ እዚህ ጋር አንዴ ከታች ሆናችሁ የምታዳምጡት ሰዎች ሪከርድ አድርጉትና እንደያዙት እኔ ለነገ አደርግልሃለሁ። ችግር የለም። ጉዳይ ዲያ ጊዜ እንዳይፈጅብህ ማለት ነው። ነገ ተዘጋጅተህ ቃል ፍጡር ሆኗል በደንብ ያዝልኝ። መለኮት ሳይሆን ቃል ፍጡር ሆኗል። ቃል ራሱ ማለት ፍጡር ሆነ። የተነሳንበት ፖይንት ቃል ስጋ ሆነ የሚለውን ትርጉም ቃል ፍጡር ሆነ ተብሎ ተተርጉሟል። ኦኬ፣ ይህንን የተረጎመው ማን ነው? ስጋ የሚባለው ቃል መጦ ስጋ ሲሆን ፍጡር ሆነ ተብሎ ይጠራል ወይስ አይጠራም ለሚለው ጥያቄ
ውዝግብ ነበረ። ስጋ የሚያመለክተው ፍጡርን ነው። ስለዚህ ያልከውን አትካድ። ወደኋላ ሪትሪት አልፈልግም። ቃል ጥቅሱን ያልሆነ ምናምን ፍጡር ነው ያልከው። ስጋ የሚለው ላይ ፍጡር የሚለውን አስገባበት። ባጭሩ ስጋ የሚለው ላይ ፍጡር የሚለውን አስገባበት። አሁን እንዳንተን የተረቡ ማንም ይከራከር ማንም አሁን ይዘህ የምትመጣው አባትም ሆነ የቲክቶክ ቪዲዮ ወንድም ቃል ፍጡር ሆነ። ስለዚህ ቃል ፍጡር ሆኗል ብሎ የተናገረው ማስረጃ ልታመጣልን ነው። ቴንኪው ነገ ልታመጣልን ፕሮሚስ። ታይም መቅጠር ትችላለህ። ታይም ቅጠሩን አሳያቸዋለሁ። ቪዲዮ ስላለኝ ይህን ለማየት ብቻ ነው። ለውይይት ምንም አልመጣም፣ ለምንም አልመጣም። ቀስ ብዬ ለማዳመጥ ነው። ቴንኪው እኔ ጨርሻለሁ። ሰዓት ይናገርና ነገ ሰዓት ነው የሚለውንም ተነጋገላዲዮስ ነገ ሰኞ ነው። ኦልሞስት ተማሪዎች አስተምራለሁ እስከ ማታ 2 ሰዓት ተኩል ድረስ እንደዚህ ከ2 ሰዓት 3 ሰዓት ምናምን ይመቻቸዋል። ማታ በፈለክበት ታይም ቃል ፍጡር ሆነ የሚለውን አርዕስት ይዘን ከቸርች ፋዘሮችም ጭምር የሃይማኖት አበው ትርጓሜ እንዳለ ኦርቶዶክስ የምታስተምረው ማስረጃዎች አምጥቼ አሳያለሁ። ችግር የለም። ከአኬ ቪዲዮ እንጀምራለን። አኬም ኦልሬዲ ዋናው አኬ ስለሆነ እሱን ቪዲዮ ታሳየናለህ። ከዛ እሱን ሰፖርት የሚያደርገውን አባቶቹንም ታመጣልናለህ። ቃል ፍጡር ሆነ የሚሉትም ቴንኪዩ። ነገ 3 ሰዓት ላይ ህሪያት ሰምተሻል? ህሬ ቤት እዚሁ ቤት ይሁን አይደል? ጉዳይ ላይ ልናዳምጥ ልንሰማ ዋናው ችግር የለውም። እሺ ተስማምታል? ጉዳይ ላይ እዚህ እንገናኛለን። ችግር የለውም። ኢንቫይት አድርጊልኝ። እሺ ሀሪያት እሺ ሼር አድርግላለሁ። ፎሎ መልስልኝ። በላዲዮስ ልቀጥል ከአንተ ጋር ደስ ይላል። የሚያልኩት ይህንን ነው። መረጃ ላይ ሲሆን ደስ ይላል። ጉዳይ ዲያ ከኔ ጋር መቀጠል እንችላለን። ምስክርነት ላይ ከተጠቀስኩት ሰው አንዱ ነኝ ስለሆንኩኝ ምስክርነት ላይ ያነሳቸውን ነጥቦች ብንመለከታቸው ምን ይመስላል? ክርስትና ላይ ያነሳቸው ነጥቦችን አንሳሰጡንም ጋይስ ቆይ ኢብራሂም አንዴ ቆይ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው። ችግር የለውም። አንድ ጊዜ እሺ። የፎይ ጉዳይዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እኔ እናንተ ኢምፐርሰን በውስጥ አውርተን እናውቃለን። እኔ እናንተ ያወራን እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን። በቃስ ጓደኛ ነን። ኖ ጓደኛ አይደለንም። ቴንኪው። በቃሽ። መልካም። ሙስሊሞች ይህንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይዲያን ከክርስትና የወጣበትን ምክንያት ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ ከነ መዝሙር ያሬድ እነ ቢኒያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማን ነው የቤተ ክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት ሲጀመር እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አይደለም ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተክርስቲያን መልስ አይደለም የምትመልሰው ይህን የመለሰ አባት አምጣ እያልኩ ከአንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ። አንድ ጊዜ የሆነ ሀሳብ ሰጥተህ ነበረ። ሀሳብ ሰጥተህ ነበረ። ምናልባት አታውቀኝም ይሆናል። ኢትስ ኦኬ፣ ችግር የለውም። ምን ያህል ጊዜ ሆነዋል? አይ ዶንት ኖ። አይ ቲንክ 1 ዓመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ ዓመት አይበልጠኝም። ኤኒዌይስ ቦታ ትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከ1 ዓመት በፊት ቦታ ትስጡት ብለኸኝ ነበረ ብላል። እስልምና ወይም ነቢይ ብቻ እንጂ ሌላ አይደለም ምናምን ብሎ ነው የሚገልጸው።
የእግዚአብሔር ልጅ መሆኑን ይክዳል፣ ተሰቅሎ ሞቶ መነሳቱን ይክዳል። ይሄ ደግሞ ሰይጣናዊ አስተምሮ ነው ብሎ ነው እንደ ኢየሱስም እንደ ሐዋርያትም አገላለጽ አንድ ነው። እንዴት ልንል እንችላለን? አንድ አይደሉም ነው። ኦሜጋም ቅድም ኦሜጋ ወጥቷል መሰለኝ ቅድም ስናነሳ አንድ ሊሆኑ አይችሉም፣ አንድ አይደሉም በፍጹም። እና ያነበረ ካረዘምኩባችሁ ኦሜጋ እያሳየኝ ያለው አንተ ነህ። ሶሪ ኤኒዌይ አንድ ናቸው። አነጻጽራችሁ ተናገሩ ስለተባለ ነበር። እሱንም አንድ ላይ አያያዝ ነው ብዬ ነው ያያዟል። ይሄ ሶሪ ኦኬ ጨረስካ? እሺ እንግዲህ የተነሳንበት ፖይንት ምንድን ነው? የጴጥሮስን ምስክርነት የሕያው እግዚአብሔር ልጅ የሚለውን እዛ ፖይንት ላይ ያለውን ምልከታ እየተናገርኩ ነበረ እና ምናልባት እንማማር አንተ ልጠይቅ እስቲ ሚውትን አንሳውና የሕያው እግዚአብሔር ልጅ ማለት ምን ማለት ነው? ጥሩ የሕያው እግዚአብሔር ልጅ ማለት ለምሳሌ ሰው ልጅ ካለው ልጁም ሰው እንደሚሆነው እግዚአብሔር ነው የሚሆነው ማለት ነው። እግዚአብሔር ምንነቱ ነው። ላይክ አዳም ለምሳሌ ሰው ማለት ነው አይደል? ዕብራይስጥ ካወቅ በዕብራይስጥ አዳም ማለት አዳም የሚለው ቃል ሰው እንደማለት ነው በአማርኛ ስንፈታው። ልክ እንደዛው ለመለኮታዊ አካል ላለው አካል ምንድን ነው የምንለው? እግዚአብሔር ነው በአማርኛ፣ ወይም በግዕዝ እግዚአብሔር እንላለን፣ በእንግሊዝኛው ጋድ እንላለን። ጋድ ልጅ ካለው ጋድ ነው ልጁ የሚሆነው በምንነቱ። በማንነቱ ግን ልጁ ተብሎ የተለየ ማንነት ሊሰጠው ይችላል። የጋድ ልጅ የእግዚአብሔር ልጅ ተብሎ ሊገለጽ ይችላል። እግዚአብሔር ልጅ ማለት ምን ማለት ነው? ስለዚህ እግዚአብሔር ልጅ ማለት እግዚአብሔር ነው ማለት ነው። በማንነት ሳይሆን በምንነት። በምንነት እኔ ስለማነስ ስለምንነት ሳይሆን እያወሩ ያለሁት የሕያው እግዚአብሔር ልጅ የሚለውን እግዚአብሔር የእግዚአብሔር ልጅ እግዚአብሔር እያለው ነው ጴጥሮስ። እንደዛ ሲለው ጴጥሮስ የአብ ነው ማለት ሳይሆን የእግዚአብሔር ልጅ አብ ነው ማለት ሳይሆን የአብ ልጅ ነው። የአብ ልጅ ደግሞ አብ እግዚአብሔር ከሆነ ወልድም እግዚአብሔር ነው በምንነቱ። እንዳልኩ ሰው የሚለው አሁን አንተ ሰው ነህ፣ አንዴ የሰው ልጅ ሰው ነህ ብለህ እንደመጠየቅ ነው ያንተ ጥያቄ እኮ። የሰው ልጅ ሰው ነህ ስትለኝ ጥያቄው ቆይ አንድ ጊዜ ይቅርታና አንዴ ይቅርታ አድርግልኝና ጥቅሱ የሚለው የአብ ልጅ የሕያው የአብ ልጅ ነህ ነው የሚል ነው ወይስ የሕያው እግዚአብሔር ልጅ? እግዚአብሔር ሲባል አብን በተመለከተ ነው። የሕያው እግዚአብሔር ልጅ ነው ያለው አይደለ? ኦኬ። ስለዚህ የሕያው እግዚአብሔር ልጅ የሚለው እግዚአብሔር የሚለው ስንት ነው የሚወክለው? እግዚአብሔር አብንም ሊወክል ይችላል። እንዳልኩ ምንነቱ ነው እግዚአብሔር። አየው ግን እግዚአብሔር ተብሎ ሲገለጽ ለምሳሌ እንዳልኩ አዳም ምሳሌ የሰጠው ለዚህ ነው። አዳም ምንነቱንም ማንነቱንም ማለት እንደ ስሙም እንደ ምንነቱም ይይዛል አዳም የሚለው ማለት ነው። ግን ትርጉሙ ሰው ማለት ነው። ሂውመን ካይንድ ማንካይንድ ማለት ነው። እና ለእግዚአብሔርም ከአብ ስለተወለደ ወልድ እግዚአብሔር የሚለውን አብ ይዞት ማለት እንደ ምንነቱም እንደ ማንነቱም ይይዛል አብ። እግዚአብሔር ወልድ ስለ አብ ሲያወራ እግዚአብሔር ብሎ ከገለጸው ስለ አብ እያወራ እንደሆነ ግልጽ ነው። ኦኬ በቃ ይሄንን መረዳት ነው ማልቀበለውና ማላምነው። በክርስትናን ስላሴን አስተምሮም የወለደው እና የፈጠረው ይሄ አስተምሮ ነው። ምንድነው መለኮታዊው? ኦኬ አሁን እኔ ተራ ስለሆነ አዳምጠኝ። እንግዲህ የእግዚአብሔር ልጅ የፈጠረው ምናምን ብለህ ስርዓት ይዘህ አውራ ወንድማችን፣ ሪስፔክት አድርገህ። የሰይጣን እያለ ሲያወራ ነበር። እኛ ተከባብረን እስካሁን እያወራን ነበረ። በጣም ተከባብረን እያወራን ነበር። የወለደውና የፈጠረው የሚለውን ኪስት ይዘውና በመረጃና በማስረጃ በስነስርዓት አውራ ነው ያልኩት። የሰይጣን ያለው ከጴጥሮስ ንግግር አንጻር ነው። እሺ ማማዬ እና እንማማር እንጨርስ። ኦኬ እና እንማማር። ይሄንን መረዳት እኔም አንተ የገለጽክበትን መረዳት የተማርኩት ነው። መጽሐፍ ቅዱስ ላይ ያለን ምልከታ አብ ወልድ መንፈስ ቅዱስ የአካል ስም ነው። ኦኬ የአካል ስም ነው። መለኮታዊ ስም አይደለም። ምን ማለት ነው? አባት የሚለው ፐርሰን እኔነት ያለው ሆኖ አካል ያለው ሆኖ ስም ያለው ሆኖ ግብር ያለው ሆኖ የሚገለጽበት ነው። ወልድም እንደዛው መንፈስ ቅዱስም እንደዛው። አሁን የክርስትና አስተምሮ ላይ መለኮት አለ። መለኮት
አብ የሚባለው ግብር አለው። አብ የሚባለው ግብር ወልድን ወለደው። ወልድን ከወልድ በኋላ ደግሞ መንፈስ ቅዱስ መጣ። ይሄ ነው። አሁን ምንድን ነው እኔ እያልኩ ያለሁት መለኮትን አይወልድም። ከሰው የተወለደ ሰው፣ ከእንስሳ የተወለደ እንስሳ፣ ከእግዚአብሔር የተወለደ እግዚአብሔር የሚባል ነገር ትክክለኛ አስተምሮ አይደለም። ትክክለኛ አስተምሮ አይደለም። ይሄ የክርስትና አስተምሮ ዶክትሪን ስህተት ነው። ዮሐንስ አንዴ ጨርሻለሁ። ወደ ፊሎሶፊ ፍልስፍና፣ የስላሴ ፍልስፍና ቁጭ ብለህ እየተፈላሰፍክ ዝም ብለህ የሆነ የማትቆምበት ፊሎሶፊ ወደዚህ አድጓል። ውይይት ነው እያደረጋችሁ ያላችሁት፣ እየተሰዳደባችሁ ነው። እንማማር። አንዴ ማማ አላስኬድም። እንደዚህ የተሳደብክ አላስኬድም፣ አልፈቅድልም። እሺ በቃ ልውጣላችሁ ማለት ነው። ምናልባት በስነ ስርዓት መውጣትም ትችላለህ፣ ግን እየተሳደብክ ነው አሁን። ቆይ ማማይ ቆይ የደረበብኝ ነው። በእንትን አድርጉትና በመረጃ ላይ አድርጋችሁት ብታወሩ መልካም ነው። አይ ቲንክ ጉዳይዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አለ ባልተሳሳት ጉዳይዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ፣ እናገር ነበረ እና አሁን ከዛ ተመልሼ ተቀብያለሁ። ምናልባት አንዴ እንተዋወቃለን። የሆነ ታይም ላይ መጠህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እያለ ስለ ውግዘት እያወራው እያለ መጠ ነበረ ያስታውሳለሁ። ለማንኛውም የፈለግከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም። ጋይስ ወደ ለማድረግ ራሱ አንዴ ኢንፐርሰን አንተዋወቅም። ጓደኛ ምናምን ስላሉ የነበረ አላውቅም። ምን እንደምሰራም ማውቀው ነገር የለም። እስልምና ላይ ያለህንም እውቀት አላውቅም። ክርስትና ላይ ያለህንም እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮህ ላይም ማውራት እንችላለን። ማለት የተቀበልኩበት እኔንም አታክ ያደረግባትም አለች ያነሳኸው እኔንም ኤንዌስ ብቻ ጨርሱና ከዚያ እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ከአንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘ ወደ ተሻለ ሄጃለሁ። መነጋገር እንችላለን። ስሜ አሳልፈው ሰጡት። ለምን አስቆጣችሁ? የእግዚአብሔር ልጅ ነኝ ማለቱ አሁን ይኸውልህ በእስራኤላውያኖች የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነኝ ማለት አይደለም ነው እንጂ እግዚአብሔር ነኝ ስላለ አይደለም። እግዚአብሔር ነኝ ማለት ነው። እግዚአብሔር ልጅ ማለት ሰው ነው አይደለ? በዛ ልክ እንደዛ ስለሚሆን ነው፣ ኮንሰፕቱ እንደዛ ስለሚሆን ነው። የብሩክ እግዚአብሔር ልጅ ነኝ ማለት ሌሎች ሁሉም እኮ የእግዚአብሔር ልጆች ይባላሉ እኮ። ኢየሱስ ብቻ ለምን ይወገር? በዚህ ምክንያት ለምን ይወገር? በዳዊት አንቀጽ ነው። አሁን ለምሳሌ ዳዊት የእግዚአብሔር ልጅ ነው፣ ሰለሞን የእግዚአብሔር ልጅ ነው፣ መሲሁም የእግዚአብሔር ልጅ ነው። በዛ አንቀጽ ነው። መሲህ ስለሆነ የእግዚአብሔር ልጅ ነህ ወይ ብለው ጠየቁት። መሲሁን የእግዚአብሔር ልጅ ብለው ሊጠሩት ይችላሉ። በእነሱ እምነትም አለ። ለምሳሌ ዳዊት የተቀባ መሲህ ነው፣ የእግዚአብሔር ልጅ ነው። ሰለሞን የተቀባ መሲህ ነው፣ የእግዚአብሔር ልጅ ነው። እኔ አሁን ስለ ኢየሱስ ላይ የተፈረደው ለምንድን ነው? ያስቆጣው ቅድም እንደጠቀስከው ያስቆጣቸው ለምንድን ነው? እሱ መሲህ ነኝና መሲሁ የእግዚአብሔር ልጅ እንደሆነ ያውቃሉ። መሲሁ የእግዚአብሔር ልጅ ነው ብለው እነሱ ያምናሉ። ልክ እንደነ ዳዊት እንደነ ሰለሞን ራሱን ከእግዚአብሔር ጋር አስተካከለ ያሉት ማን ስላለ ነው? ወይም እነሱ አይደለም ያሉት። የዮሐንስ ወንጌል ምዕራፍ 5 ላይ ያለው እነሱ ሳይሆን ያሉት ዮሐንስ ነው የተረከው። ተራኪ ዮሐንስ። አሁን ደግሞ ያንን ተቀባይነት የለውም ዮሐንስ ኖ ተቀባይነት
እንማማር። በመረጃ ቢሆን አሪፍ ነው። ሶሪ ሁላችሁንም ኢንተራፕት ስላደረኩ በመረጃ ይሁን። እሺ ነገሩን ስናጠቃሉ አሁን ኢየሱስ ስለማንነቱ የእግዚአብሔር ልጅ እዛው ላይ እንዳውም ኦኬ ልክፈተው መሰለኝ ክፈተው ዮሐንስ 5:20 አካባቢ መሰለኝ። ይኸውና ቆይ ልከፍተው ነው ቪዲዮ የትና ብይታ ነገር አለው መሰለኝ ግን ኦኬ እዚህ ጋር አይታይም። ላጽዳው ውስጥ ያ ፎር ሰም ሪዝን የኔ ካሜራ እንትን ችግር አለበት። ሌሎቻችሁ ምናልባት መክፈት የምትችሉ ካላቸው ሰው ሌላ ካለ ፕላቶስ ካለ ክፈትለት። ምን ላይ ልክፈትልን? ኦኬ እንትን ማቴዎስ ወንጌል ምዕራፍ 16 ሰፊ ላይ ነው 13 ወይ ልክፈት? እሺ ቁጥር 13 አይደል? ቁጥር 13 ጀምሮ ኦሜጋን ነው ሰፊ ላይ የምታደርጊ ፍሬት ኦሜጋ እሱ ነው የሚጠፍ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ያ ከዛ ጀምሮ ያለ ነው። ያ ኦኬ የተሻለ ነው። ሙሉ እንትን ባይታይም ያው ወደዛ እያስጠቀመ አሳያለሁ። እንደዚህ አሳያለሁ። ችግር የለም። እሺ ርዕሷን ወደ ላይ ከፍ ብታደርጊያት እሺ። ለማንኛውም ቅድምም ብለነዋል። እኔ ስለ ኢየሱስ ማንነት ነበር እየጠየቅኩት የነበረው። ኢየሱስ ማን ነው ለሚለው እዛ ጋር በማያሻማ መልኩ ያስመሰክራል ሐዋርያቶቹን። ከቁጥር 13 ጀምረ ስናነበው ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። እንግዲህ አብረው የሚኖሩ በደንብ የሚያውቁት እነሱ ናቸው ከአሉባልታዎቹ በላይ ማለት ነው። እናንተስ እኔ ማን እንደሆንኩ ትላላችሁ ስላቸው ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ ብሎ በቃ ስለ ማንነቱ በማያሻማ መልኩ ያስመሰክረው ይሄንን ነው። የእግዚአብሔር ልጅ ነው የሚለው እና ይሄንን መካድ አትችልም። ሌላ አዲስ ኪዳን ከዚህ የተለየ በተለያየ ዘመን ሲመጣ ይሄንን ክዶ መሆን የለበትም። የእግዚአብሔር ልጅ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ ነው ሲባል ደግሞ ምንድን ነው? እዛው ምዕራፍ ላይ ቁጥር 20 ብንመለከተው ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ፣ ያው ክርስቶስ ምን ማለት እንደሆነ ግልጽ ስለሆነ ማለት ነው። የሚያስቆጣቸው ምንድን ነው? ፈሪሳውያንን የሚያስቆጣቸው ብላስፈሚ ስለሆነ በዛ መልኩ ይህንን አትንገሩ ምናምን ብሏቸው ነበር። ቁጥር 20 ላይ ገና ጊዜው ሳይደርስ በማይታወጅበት ጊዜ ሲደርስ ማለት ነው ሰው ያለ ጊዜው እንትን እንዳይሉ ማለት ነው አትናገሩ ብሏቸው ነበር። እና ቁጥር 21 ደግሞ ስንሄድ እዚህ ጋርም አሁን ከእስልምናን ውድቅ የሚያደርገው እዚህ ጋር ነው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችም እየተከለለብኝ ነው፣ ይቅርታ። ኦኬ ከዚህ ጋር እያየው እንትን እላለሁ። ከዚያ ቀን ጀምሮ ኢየሱስም ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር።
ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል ብሎ ተሰቅሎ ሞቶ መነሳቱን የሚቃወም ምን መሆኑን እየገለጸ ነው። እዚህ ጋር ሰይጣን ነው።